እናስጥልኝ ውድ የስኬት ሾው ፕሮግራም ተከታታዮቻችን እንደምን ከርማችኋል? ይህ ስኬት የተሰኘ የቴሌቪዥን ፕሮግራማችን ነው። በኤልሻዳይ ቴሌቪዥን ሁል ጊዜ ሐሙስ ምሽት በ12 ሰዓት ተኩል እንዲሁም ደግሞ በድጋሚ እሁድ ምሽት 12 ሰዓት ተኩል ላይ ይተላለፋል። ተመልካቾቻችን ዛሬ አዲስ እንግዳ ወደ እናንተ ይዤላችሁ መጥቻለሁ። ከዚህ ከአዲስ እንግዳዬ ጋር አብረን ደግሞ ቆይታ እናደርጋለን። በጣም ጥሩ ጊዜ እንደምታሳልፉ ተስፋ እናደርጋለን። እንግዳዬን ላስተዋውቃችሁና ከዛ ወደ ሌሎች ሀሳቦች እንሄዳለን። ጤና ይስጥልኝ ብያለሁ። ጤና ይስጥልኝ። እግዚአብሔርን እናመሰግናለን። ለዚህ ለስኬት ሾው እንግዳ ሆነ በመቅረብህ እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይባርክልኝ እላለሁ። ባርናባስ ማን ነው? እሺ ፓስተር፣ አመሰግናለሁ ስለጋበዝከኝ፣ እዚህ ትልቅ ፕሮግራም ላይ ስለመጣው እግዚአብሔርም ስለረዳኝ አመሰግናለሁ። ስሜ በርናባስ አብዲሳ ነው የሚባለው። በርናባስ ያው ቤተክርስቲያን ከመጣው በኋላ የወሰድኩት ስም ነው፣ ያገኘሁት ስም ነው። ዋና ስሜ ግን ባሳዝነው አብዲሳ ነው የምባለው። በአርት ሚኒስትሪ ውስጥ ነው ከመጀመሪያ ወደ ጌታ ከመጣሁበት ጊዜ ጀምሮ በስነ ጽሁፍና አርት ሚኒስትሪ ውስጥ ነው ያደግኩት። ምክንያቱም ከዛም በፊት በሴኩላር ውስጥ የነበረኝ ኤክስፔሪየንስ እሱ ነው። ስለዚህ ልክ ወደ ጌታ ስመጣ ሸክሙ ጨምሮ ወደ ውስጤ መጣ። ስለዚህ ከዛ ውጪ ወደ ሌላ አቅጣጫ ለመሄድ አልቻልኩም እና እስካሁን ድረስም የማገለግለው በአርት ሚኒስትሪ ነው። በስነ ጽሁፍ፣ በቲያትር፣ በፊልም ፕሮዳክሽኖችን እንሰራለን፣ እንጽፋለን፣ ፊልም እናመርታለን፣ ወጣቶችን እናሰለጥናለን፣ እናስተምራለን። እንግዲህ እግዚአብሔር በሰጠን ጸጋ እየሰራን ያለ ነው አሁን በአርት ውስጥ ነው። ኦኬ ወንድማችን በርናባስ አመሰግናለሁ። እንግዲህ ያው አርቲስት አንቱ እየተባለ አይባልም ብሏልና ስለማይባል አንተ እያልኩ በማለቴ ይቅርታ እንግዲህ እየጠየኩኝ። እንግዲህ ባርናባስ ቤተሰቦች ምን ይመስላሉ? ስንተኛ ልጅ ነህ አንተ? አሁንስ ያለ ትዳር፣ ልጆች ምናምን ይሄን ተመልካቾቻችን እነዚህን ነገሮችን ብናሳውቃቸው ጥሩ ነው ብዬ ነው። ለቤቴ ለእናቴም ለአባቴም የሚገርመው ብቸኛ ልጅ ነኝ፣ አንድ ነኝ። አባቴ ያረፈው በልጅነት ነው። እናቴም ከዛ በኋላ ከሌላ ልጅ አልወለደችም፣ ግን ያሳደገቻቸው እህቶች አሉኝ፣ ወንድሞች አሉኝ የዘመድ እና እንደ እህት እንደ ወንድም ሆነን አብረን ያደግን ወንድሞች እህቶች አሉኝ። አሁን ባለትዳር ነኝ። የሶስት ሴት ልጆች አባት ነኝ። ገና እነሱ ደግሞ አደግ ሲሉ የእህቶቼን 3 ልጆች አሉ አሁን ወጣት ገና ቲኔጀሮችን እነሱን ይዤ በቃ እየኖርኩ ነው። ወደ 5 ቤተሰብ ከባለቤቴ ጋር 7 ነን ማለት ነው። ኦኬ እሺ፣ አመሰግናለሁ። ባርናባስ ትንሽ ራስን ልታስተዋውቀን ሞክረህ ነበረ። ወደ አርቱ ወይም ደግሞ አሁን ወደዚህ ወዳለህበት ወደ ተሰጠህበት ህይወት ስትመጣ፣ ወደ ስራ ዓለም ስትመጣ ከግሬት ኮሚሽኖች ጋር ነው። መቼ ነው የጀመርከው ግሬት ኮሚሽኖች ጋር? እና ያለን እስቲ ተሰሩት የነበረውን በአርት ሚኒስትሪ ላይ ተሰሩት የነበረውን ምን ያህል ፊልሞች ምናልባት ተሰርተው ሊሆን ይችላል እና ድራማዎችንም እንደዚሁ እያዘጋጃችሁ ታቀርቡ ነበረ በተለያዩ ቦታዎች ላይ። እስቲ ስለሱ አውጋ። እንግዲህ እኔ ወደ ጌታ የመጣሁት 1986 ዓመተ ምህረት ከዛ በኋላ የመጀመሪያ ዓመታት ውስጥ ነው ወደ ባይብል አርሚ ኢንተርናሽናል ቸርች የሄድኩትኝ። የዛ ጊዜ በጣም ደመቅ ሞቅ ያለ አገልግሎት የነበረበት ጊዜ ነው። በአጋጣሚ እዛ ቸርች ውስጥ ፓስተር ደበሽ ያውን ፓስተር ያኔ ፓስተር አልነበረም፣ የስነ ጽሁፍ ፍላጎት ያላቸውን ልጆች እየሰበሰበ ያሰለጥን ነበር እና ልክ እዛ ጋር ስደርስ
እሱም ጥሪ ሲያደርግ ተገናኘን እና ያው ፓስተር ደበሽንም በጣም ወደው አድናቂውም ነበርኩኝ። ጸለይኩ፣ በጣም እንትን አልኩ፣ ውስጤ ሙልት አለ። አገለግላለሁ ብዬ ተቀላቀልኩ። እንግዲህ ደበሽ የአርት ሚኒስትሪ አገልግሎቶችን ደግሞ እያንቀሳቀሰ ነበር በዛ ጊዜ። እኔ ቀጥታ ዳይሬክትሊ ወደ አርት ሚኒስትሪ አገልግሎት አልገባሁም። ከደበሽ ጋር በነበረን ኮንታክት ግን ብዙ ጊዜ ከእነሱ ጋር ህብረን ነበረ። እንግዲህ እነ ጥላሁን ጉግሳ፣ እነ ደበሽ፣ እነ ስዩም ተፈራ አንድ ሰሞን በጣም ብዙ ቦታ እየዞሩ ያገለግሉ የነበረበት ጊዜ ነበር እና እዛ ውስጥ ቀጥታ ኢንቮልቭመንት የለኝም። በዛ ጊዜ ገና ነበርኩኝ፣ ስልጠናም አልወሰድኩም። ግን ከዛ በኋላ ሌሎች ደግሞ ግሩፖች ሲመጡ ሰልጥነው ለፍሬ የደረሱ ከእነሱ ጋር ተገላግዬ ማገልገል ጀምሬያለሁ። እንግዲህ ይሄ እንዴት እንደገባው ከሆነ ነው። አርት ሚኒስትሪ እስካሁን ድረስ በጣም ትላልቅ ስራዎችን እየሰራ ያለ አገልግሎት ነው። ያው አሁንም ያሉት እነ ጥላሁን፣ እነ ደበሽ፣ እነ ስዩም፣ ፓስተር ሚሊዮን ነው የሚያንቀሳቅሰው የሚመራው። ብዙ ስራዎች ይሰራሉ። እንግዲህ አሁን ተናግሬም አልጨርሳቸው የመድረክ ላይ ስራዎች በሺዎች የሚቆጠሩ ማለት ይቻላል። ፊልም ላይ ግን መንፈሳዊ ፊልም እነዚህ ትናንሽ የቲቪ ሾው ካልሆነ በስተቀር የተዋጣ ሙሉ ያላደ ራሱን ፕሮዳክሽን የምንለው አይነት ስራ ብዙ እየተሰራ አይደለም። እኔ በግል ነው እንግዲህ ፊልምኛ ፕሮዲውስ የምናደርገው። ከዛ አብረን ነው እንትን የምንለው ለሰዎች የምናሳየው እና እኔ አሁን ሁል የራሴ ተሰጥኦ አለ። ሰልጥኛለሁ፣ ዩኒቨርሲቲም ተምሬያለሁ ከዛ በኋላ። ስለዚህ ዩኒቨርሲቲ አርት ላይ ነው በቲያትር አርት ዲግሪ አግኝቻለሁ። በቃ በዛ ዳይሬክሽን ለመሄድ እስከ መጨረሻው ለመሄድ ቆርጬ ነበር እና ራሴ ጽፋለሁ፣ ራሴ ዳይሬክት አደርጋለሁ፣ ራሴ ምተውናለሁ እያልኩ በራሴ መስመር ያሉት በአርት ሚኒስትሪ ሳይሆን በራሴ መስመር ወደ 5 ነው 6 የሚሆኑ ፊልሞች አሉ። መንፈሳዊ ፊልሞች ብዙዎቹ ውጤታማ ናቸው። ያው እንዳሁኑ ጊዜ አይደለም። ያኔ ሶሻል ሚዲያ ብዙ ስለሌለ በሲዲ በምናምን ነበር የሚታዩት እና ያን ያህል ተንቀሳቅሻለሁ ማለት ነው እንጂ እንዲህ እንደ አርት ሚኒስትሪ የሰራናቸው ትላልቅ ስራዎች ላይ ብዙ ኢንቮልቭ አላደረኩም። እድሉን ስላላገኘው ሳይሆን ያው ሁኔታዎች ስላልፈቀዱ። በጣም ጥሩ። ዓለማዊ ፊልም ላይ ወይም ደግሞ ሴኩላሩ በሚለው ዓለማዊ የሚለውን እንዳይረብሸን፣ ግን እሱ ላይ ሰርተህ ታውቃለህ ወይ? ምን ያህል ስራዎችን ሰርተህ? ያው ማለት ትገናኛለህ። ሴኩላር እዛው ዩኒቨርሲቲ አካባቢ የሚንቀሳቀሱ ልጆች ምኖች ጋር ቲያትር መድረክ ስራዎች ሰርተናል። ትላልቅ ስራዎች፣ ፊልምም ሰርቻለሁ። ግን እኔ ልቤ ሙሉ አይደለም እውነቱን ለመናገር። እኔ አሁን ሴኩላር ፊልም ለመስራት ኢንተረስቱም በቃ ውስጤ የለም። ምንድን ነው ግቡ? በቃ እንደው ዝም ብሎ ብትን ነው የሚልብኝ። የሆነ ሜሴጅ ኖሮት ስፒሪቹዋል ነገር ካልሆነ በስተቀር የሚል አቋም አለኝ እና እዛ ጋም እንግዲህ ብዙ ኮንታክት የለኝም እንጂ እድሉ ነበረኝ። ሰርቻለሁ። የተለያዩ ፊልሞች ላይ ገብቼ ሰርቻለሁ። እንዲህ በዋናነት ግን አልሰራውም። ብዙ ግብዣዎችን አግኝቻለሁ፣ ግን እንትን አይደለም። ምናልባት ከሰራሃቸው ፊልሞች እስቲ ተወሰኑትን እንትን ትችላለህ? ቁጥራቸውንም አታውቃቸውም? ቁጥራቸውን በርዕስ ለምሳሌ በቅርቡ አታስነኪኝ ከነ ታሪኩ ባባ ጋር ሰርቻለሁ። አንዳንዶቹ እንደውም ሌሎች እያዩ ነው የሚነግሩኝ እንጂ አሁን ርዕሳቸውን አስረሳኝ አልተዘጋጀሁባቸውም እንጂ አጭር የሆኑ ስራዎች ናቸው። እንግዲህ እንደዚህ ዋና ተዋናይ ሆኜ አልሰራውም፣ የታወቀ ነው። ረዳት ሆኜ ነው፣ ግን ብዙ ናቸው አሉ። ተመልካቾቻችን የቆይታ እያደረግን የምንገኘው ከወንድማችን በርናባስ ጋር ነው። የፊልም አክተርና እንዲሁም ደግሞ ደራሲና ጸሐፊ ነው። ከአፍታ ቆይታ በኋላ ተመልሰን እንደገና እንመጣለን። አብራችሁን ቆዩ።
ሄሎ አቶ በትሩ ደረስክ? ጎሽ እሺ አቶ በትሩ በቃ መጣሁ እኔ እንትን እልሃለሁ። እሺ እንግዲህ መጣ። አሁን ግቢና እንደው ሞቅ መጣሽ እንደው ሰሊያ አድርገሽ ዝም አሁን ምን ነካው? ይምጣ በሰላም ይምጣ። ይምጣ መጀመሪያ እንኳን ደህና መጣ ልበለው፣ ሰላም ልበለው። እንጀራና ወጥ ብቻ እኮ አይደለም፣ ኧረ ስንት ነገር አለ። ስንት ዛሬ ምክንያት ሆኖ በዓሉን የምናከብርበት ነገር ምን እንደሆነ በዛው ያስፈልጋቸዋል። ከውጭ የመጡ ሰዎች እንደው ገንዘቡን ምኑን ብለው ወደዚያ ወደዚህ ስለሚሉ ወንጌል ያስፈልጋቸዋል። በሕግ አምላክ ስለ ወንጌል የሚባል ነገር እንዳታነሽብኝ። በቃ ሰውየው ይሄን ነገር መስማት አይፈልግም። በፍጹም እንዳትናገሪ አደራሽን። እንዴ ናትና እንዳትናገሪ? አዎ እኔ በደጅ የምናገረው ሴትዮ በገዛ ቤቴ ውስጥ እንዴ? በቃ እሱ ሰውየው እንግዳ ከሄደ በኋላ ስትፈልጊ በማይክሮፎን ለመንደሩ ሁሉ ትሰብኪያለሽ። መንደርተኛ እኔን የማያውቀኛል እንዴ? ተዋበች እምልሽን ስሚ። ሰውየው ስለ እግዚአብሔር ስለ መንፈሳዊ ነገር አያውቅም። ከውጭ ይመጣ እንደውም እግዚአብሔር አለ ብሎ በፍጹም አይ ምንድን አልጋሽ በቃ እንግዲህ እግዚአብሔር የለም። የማንኛው ሰይጣን ነውና ሰይጣን አይደለም አላምረው የለም እያለ ጥሩ አንድ የለም እያለ እሱ መንፈሳዊ ነገር አይገባው አይደለም እኮ ስላልገባው ማለት ምነግረው ተገባው እኮ እሱ በቃ እንዳትናገሪ ያልኩኝ እንዳትናገሪ ስራዬን ታሳጭኛለሽ። ሰውየው ይቆጣል። መንፈሳዊ ነገር ያፍነኝ ታፍኜ ልሙት በገዛ ቤቴ መናገር ያለብኝን ማለት እሱ ከሄደ በኋላ ባዶ ቤት እንደፈለገ ጋሼ እኔ እንግዲህ እንዳታስቆጭብኝ በቃ የምልህ አደራ። ቆይ ቀድሞውኑ ታዲያ አንተ እንዲህ ታለ ሰው ጋር ምን አጋጠመ? እንዴ አትተውም እንዴ? ስራውን እኮ የሰጠው እግዚአብሔር የለም እያለ አይደለም እንዴ? ስራ ነው 580 ሺህ ብር ስራ የውስጥ የመብራት መገጣጠም ስራ የሰጠኝ እኮ እሱ። ይሄን ሰውዬ ልጣልሽ ባንቺ በሚል ስብከት ወይ አይሆንም። እንደዚህ ብሎ ነገር የለም። በቃ ዝም በይ እቴወይ እንደው የዛሬን እመዋናት እንደው በቃ ዝም ማለት እስቲ እንደው መድኃኒዓለም ጥበብ ያለሽ በቃ ዝም የማለት ጥበብ አይስጠኝ። በትክክል ሂጂና ወንጌል አድርሺ እንደተባልኩ የክርስቶስ ኢየሱስን አዳኝነት የምናገርበት ጥበብ ተሰጥቶኛል። አላስቀምጠውም። ተዋበች ይኸውልሽ ትናገሪና ይሄ 580 ሺህ ብር ስራ አጣ ከዚህ ሰውዬ ጋር ተቆራረጥኩ ማለት አንቺም እኔም አለቀልን ማለት። ለምን የ10 ሚሊዮን አይሆንም? ያላየሁት ብር ነው እንደ ኢየሱስ ተባልናገረው። ወንጌል እንዴት አልሰብክም እንዴ? አንቺ ወንጌል የምትሰብኪው ሰው አጣሽ እንዴ? አንቺ ጋር በቃ አላምረው በእንግሊዘኛ ነው የምሰብከው። ጉድ ኒውስ ብዬ ነው። እኔ ምን አለች እኔ ጉድ ኒውስ አይተይ ጉድ አይባልም። አደራ እኔ ወንጌል እኮ አታውቅም። ዝም ብለህ እንዳትናገር እንደው አደራሽን ተዋበች እንዳትናገር። አሁን እየመጣ ተቀብዬው አደራሽን ተዋበች። ይኸው አላምረው በአንተ ብቻ እያለች አደራሽን ቃልና ቻላል የዛሬ ሰማኛለሁ እንደማለኝ ከየት እንዳነሳኝ የማቀኝ እሱ መቼም አልረሳም። በወንጌል መቼም አላፍርም። እሱ ለኔ ሰው እስከመሆኔ ሲደርስ ሳያፍር፣ እሱ ለኔ መቃብር ሲገባ ሳያፍር፣ እሱ ለኔ ሲተፋበት ሲወጋ ሳያፍር እኔ ያድናል ብቻ ለማለት ነው እንደማፍሩ። እኔ አላፍርም። ኧረ እኔ በፍጹም። እስቲ እንዲሁ ዛሬ ባልሽን ዝም ብለሽ ደስ አሰኘው። ባሌን አስደስተዋለሁ። ከባሌ በላይ ደግሞ የላከኝን እሱን ያዳነኝን እሱን ሰው ያደረገኝን እሱን አስደስተዋለሁ። ተመልካቾቻችን ከአፍታ ቆይታ በኋላ ተመልሰን መጥተናል። በኤልሻዳይ ቴሌቪዥን እና በስኬት ሾው አንድ ላይ በመሆን የተዘጋጀ የቴሌቪዥን ሾው ነው። ዛሬ ፕሮግራም እያደረግን ወይም ደግሞ ቃለ መጠይቅ እያደረግን ያለ ነው ከወንድማችን በርናባስ ጋር ነው። ስለ አርት እያወራን ነበር የነበረውና ይሄንን ጨዋታችንን እንቀጥላለን። እሺ ወንድማችን በርናባስ እስቲ ስለ ዓለማዊ ፊልምና ስለ መንፈሳዊ ፊልሞች እና ጥቅማቸው ጉዳታቸውን እስቲ እንትን ልታደርገን ከቻልክ። ምክንያቱም
ብዙ አንዳንድ ጊዜ ዓለማዊ ይቅርታዬን ቃል ስጠቀም በድጋሚ ዓለማዊ ብለን የምንላቸው ፊልሞች ብዙ ጊዜ ለክርስቲያኑ ማህበረሰብ የተፈቀዱ አይደሉም። ወይም ደግሞ አትዩ የሚል ጎራዎች አሉ። ምንም ችግር የለውም የሚል ደግሞ ጎራ አሉ። በሲኒማ ቤቶችም ይታያሉ። አንዳንድ ክርስቲያኖችም በሲኒማ ቤት ገብተው ያያሉ። አንዳንዶቹ ደግሞ ኖ የሚል ነገር አላቸው እና ጊዜያችሁን በሱ ከምታጠፉ ለምን ወደ ሌላ ነገር አታደርጉትም የሚል ነገር አለ። ያንተ አመለካከት ምንድን ነው በርናባስ? እኔ እንግዲህ ያው ምልህ ብዙ ቆይተናል በእንደዚህ አይነት ዴፊኔሽን እና ክርክሮች። ስለዚህ በጣም ቀላል ነው። ምንድን ነው መሰለ፣ አርት በራሱ ሚዲየም ነው። ስዕልም በለው ሙዚቃም በለው ቲያትርም በለው ግጥምም ምንም ሚዲየም ነው። ሚዲየሙ ማለት ማቅረቢያ ነው ለሰው። እንደ ማነው ጌታቸው ታረቀኛ የቲያትር አስተማሪ ናቸው ሲሉ ትሪው ነው እዛው ላይ የሚቀመጠው ምግብ ነው ወሳኙ። ማለት ምንድን ነው? ማንኛውም አርት መልእክት አለው በቀኝም ይሁን በግራ። ስለዚህ ሴኩላር የምንለው በእንግሊዝኛ ነው የሚያምረው ስሙ፣ ዓለማዊ የምንለው ፊልም ይብዛም ይነስም አንተ አእምሮ ላይ የሚያስቀምጠው የሆነ ነገር ይኖረዋል፣ ኔጌቲቭ የሚሆን ፖዘቲቭ። አሁን ብዙ ሰው አሁን የሴኩላር ፊልሞችን ያያል የሚያመጣበትን ኢምፓክት ሳይረዳው፣ ግን አእምሮ ውስጥ የሆነ ምሽግ ሰርቶ ቁጭ ይላል። ያ እንትን የታወቀ ነው። እና ሴኩላር ወይም ዓለማዊ የምንለው ፊልም ወይም የቲያትር ስራ አለ፣ መንፈሳዊ ደግሞ የምንለው አለ። ምንድን ነው ልዩነታቸው? መልእክታቸው ነው። መጨረሻ ላይ ሰውየውን ልታስጨብጠው፣ ልትነግረው፣ ልትሰጠው የምትፈልገው ነገር ምንድን ነው እዛ ውስጥ የሚለው ነው ልዩነቱ። ክርስቲያኖች ለምን የእንትን ፊልም ታለባቸው የለባቸውም አያከራክሩም። ወደው እኮ አይደለም የሚያው አርት በራሱ ጉልበት አለው። ለምን ሆረር እኮ ፊልም እናያለን እኮ። አዎ ምንድን ነው ሆረር? ሲገድል ምናምን ነው። እንደውም ምን ይባላል ሰው በባህሪው ውስጡ ትንሽ የሆረር ኔቸር ስላለው እሱን ለመመገብ ነው የሆረር ፊልም የሚሰራው ይባላል። ማየት ይፈልጋል የጭካኔ ምናምን እና ያለው ያ የአርቱ ጉልበት አስገድዶ ሊያዩ ይችላል። ነገር ግን ክርስቲያን የሚመጣለትን ነገር አጥርቶ ደግሞ የሚያይበት ወንፊት የሚባል ነገር መኖር አለበት። ለምሳሌ ለሪቬንጅ ተብሎ የሚሰራ ፊልም አለ። ራሱ ስሙ ርዕሱ ራሱ ሪቬንጅ የሚባል ሚስት ባሏን እንዴት አድርጋ እንደምትገለው ስላሰቃያት ምናምን ሙልጭ አድርገው ሙሉን ሊያዩት ይችላሉ። ያ አመለካከት አእምሮ ላይ ምንም ነገር አያስቀምጥም ማለት ስህተት ነው፣ ዘበት ነው። ያንን እንትን አንድ መንፈሳዊ ሰው ቢሰራው ምን ብሎ ይሰራዋል ብለን ደግሞ ብንወስደው ያቺ ሴት ምንም ብትበደልም ምንም ብትልም በእግዚአብሔር ጸጋና ምሕረት ባሏን ገንዘቧ እንድታረገው አድርገህ ነው በእግዚአብሔር ቃል መሰረት የምትሰራው አይደለም። ስለዚህ ሴኩላር ፊልም ወይም ዓለማዊ ፊልም ክርስቲያኖች አይመልከቱ አዩ ብለህ እንዲህ የምታስተምረው ነገር የለም። ኢንተርቴን ስለሚያደርግ ልክ እንደ ፉትቦልም እንደምንም ኢንተርቴን ስለሚያደርግ ሰው ተገዶ ላይ ይችላል የጥበብ ጉልበት ገዝቶ፣ ግን ሲያይ ወንፊት አስቀምጠው መሆን አለበት። ማጥሪያ ከእግዚአብሔር ቃል ከእግዚአብሔር ሀሳብ ውጪ የሆነ ሜሴጅ ወደ ውስጡ እንዳይገባ፣ ምሬት ወደ ውስጡ እንዳይገባ። አንዳንዴ ምሬት እኮ ይዘህ ሁሉ ትገባለህ። እኔ ታይታኒክን ሳይ አይተው ሊሆን ይችላል፣ አይተዋል። በቃ ዓለም የጠፋ ነው የመሰለኝ። የመጀመሪያው የተለቀቀ ጊዜ ነው ያየሁት። በዳርክ እንትን ነው እና አንተም እዛ ፓርት ውስጥ ትገባለህ እና ሆድ ብሶኝ ነው የወጣሁት። በቃ ሰው አለቀ ማለት ነው ብዬና ውጪ ከወጣሁ በኋላ ቀስ እያለ ነው የለቀቀኝ ብሶቱ፣ ሆድ መባሱ። ሰው ለካ እንደዚህ ይጠፋል ምናምን እና ሰው ላይ ተጽዕኖ የሚያስቀምጡ በጣም ጉልበት ያላቸው ስራዎች አሉ። ክርስቲያን ግን ራሱን እንዳይሸነፍ ተጠንቅቆ ማየት ይችላል። ቢቻል ግን ባያየው ደግሞ ይመረጣል አይደል? ምንድነው ብትችሉስ አታግቡ ብለዋል ጳውሎስ እኮ ብትችሉስ። እና
የሚችል ያደርጋል፣ የማይችል ግን እያጣራ ማየት ነው። ለዚህ ነው መንፈሳዊ የሆኑ ፊልሞች ይሰሩ የምንለው እኛ። ለምሳሌ እኔ በበኩሌ መንፈሳዊ የሆኑ ሲኒማዎች መሰራት አለቡ። ምህረትን፣ ፍቅርን፣ ደስታን፣ ማሸነፍን አይደለ በሰይጣን ላይ ያለንን ስልጣን፣ ጉልበት የሚያሳዩ ፊልሞች ለክርስቲያኖች መቅረብ አለባቸው። በምን ጉልበት? ያ ሴኩላር ፊልም ባለው የአርት ጉልበት መጠን ተሰርተው ያንን መተካት አለባቸው። የለም ስለሌለ ዓለማዊ ፊልም እንደፈለገ ይኮመኮማል፣ ይታያል። ሕፃናቶችም ልጆቻችንም ያዩታል። እና ይሄ ነው እንግዲህ እኔ እይታዬ ይሄ ነው። ዓለማዊ የሚባል ፊልም አለ፣ ዓለም ሴኩላር የሚባል ስራ አለ፣ መንፈሳዊም አለ። ስናይ ግን እኛ ነን የምንወስነው። እዚሁ ላይ ላነሳልህ ከነበሩ ጥያቄዎች ነካህልኝና ብዙ አልሄድክበትም። ስለዚህ ደግሜ ላንሳው። የዓለማዊ ፊልሞች የምንላቸው በጣም ጥሩ ጉልበት አላቸው። ምናልባት ፕሮዳክሽናቸው፣ ድርሰታቸው፣ አክተሮቻቸው ወይም ደግሞ አክት የሚያደርጉት ሰዎች እነዚህ ያው ውስጡ ያሉትን ነገሮችን አንተ እንትን ታደርጋቸዋልና ብዙ ናቸው። ስለዚህ ሞር ተመራጮች ናቸው፣ ለማየትም ይጋብዛሉ፣ አርቲስቶቹ ይጋብዛሉ፣ ፕሮዳክሽኑ ድርሰቱ ይጋብዝሃል። እነዚህ ያደርጋል እና ካሜራ ቀረጻው ምናምን እነሱ ሁሉ ማለት ነው ተጨምረው በጣም የመሳብ ነገር አቅም አላቸው። ህይወት ይሰጣሉ። እዛ ላይ የሚንቀሳቀሱት አይነት ነገር እንትን ያሳድርብሃል። የእኛ ጋር ግን የክርስቲያን ፊልም ብዙ ዓለማዊ ፊልሞች ይሰራሉ። በእንግሊዝኛም የተሰሩ በአፍሪካ ውስጥም የተሰሩ በተለያዩ ሀገሮች ላይም የተሰሩ ኢንትረስትድ ናቸው። በጣም ያጓጓሉ፣ ደስ ይላሉ፣ ይታያሉ። አሁንም በደንብ የሚታዩ ፊልሞች አሉ፣ መንፈሳዊ ፊልሞች። እኛ ሀገር ግን ሲመጣ እንደሱ አይነት ጉልበት የለውም። ቅድም ያልከው ነገር አለ። የሴኩላሩ የዓለማዊ ፊልም ጉልበታም ነው በሁሉ ነገር። የኛ ግን ያንን ያክል ጉልበት ኖሮት ከዚህኛው ይልቅ ይሄኛውን መንፈሳዊ ልይ እንድትል የሚያደርግ አይነት ነገር አይደለም። እስካሁንም ተሰርተዋል፣ ተሞክረዋል። እንደ ሙከራ ወይም ደግሞ ብዙ የተሰሩባቸው ፊልሞች አሉ። ግን አሁንም የዚህን ያህል አልሆኑም። ምናልባት አሁን አንዳንድ ፊልሞች ምናልባት እየተሰሩ ናቸው ብዬ አስባለሁ። አሁን አንድ የሚወጣ ፊልም አለ፣ ትንሽ የመሆን ነገር አለ እና ምን ትላለህ? ምንድን ነው ጉልበቱ ያሳጣው? ትክክል ነው ፓስተር። ምንድን ነው የሴኩላር ወይም ዓለማዊ ፊልሞች ከላይ ታላላቆቻችን ከሆሊውድ ጀምሮ እነ ቦሊውድ፣ እዚህ ደግሞ የናይጄሪያ ውድም የሚባሉ የአፍሪካ ፊልሞችንም ስታይ ታርጌታቸው ቢዝነስ ነው፣ ፋይናንስ ነው። ሰውን አሸንፎ ሰው ከፍሎ እንዲያያቸው በሚያስገድድ ኮንቴንት ነው ተሟልተው የሚሰሩት። ስለዚህ መጀመሪያ ፕሮዳክሽናቸው ላይ በቂ ገንዘብ ያወጣሉ። ለምንድን ነው? በኋላ እንደሚመልሱት እርግጠኛ ሆነዋል። ማርኬቱ ተመስርቷል፣ ቼኑ ተመስርቷል። አንተ ፊልም ሰርተህ እኮ ሆሊውድ ወይንም ምናምን አንተ ምንም ውስጥ አትገባም። ከዛ በኋላ ዳይሬክተሩ ወዲያው ነው ፊልምህን ስቱዲዮ የሚቀበለው። ስቱዲዮ ደግሞ ለፕሮሞተር ያቀብላል። ፕሮሞተር ለሚዲያ ምናምን እያሉ ለአንተ ገንዘብህን ነው እንጂ የሚያሸክሙ እንደገና ማርኬት ፍለጋ አትሰቃይም። አፍሪካም እንደዚህ በጣም አድገዋል። አሁን የናይጄሪያ ፊልሞች እኛ ሀገር ስትመጣ አሁን ጥሩ ነው። የሴኩላር ፊልም የምንላቸው ኦልሞስት እያገኙት ነው እቺ የማርኬቲንግ ቴክኒኳን፣ ይሄው ዩቲዩብም ከመጣ ወዲህ። ስለዚህ ለዛ የሚመጥን ጉልበት ያለው ስራ መስራት ግዴታ ያስገድዳል። መጀመሪያ ብዙ ወጪ ያደርጋሉ ፕሮዳክሽኑ ላይ፣ የፊልም ጥራቱ ላይ፣ የተዋንያን መረጣ ላይ፣ እንደገና ራሱ ሲጻፍም ጽሁፉ ላይ ብዙ ተደክሞ የቦታ መረጣው፣ ከለሩ፣ ቴክኖሎጂው፣ የካሜራ ቴክኖሎጂ ሌተስት መሆኑ፣ ኤዲቲንግ ማቴሪያሉ ሌተስት፣ ይህን ያህል ተጨንቀው የሚሰሩት ምንድን ነው? በኋላ ላይ እንደሚከፍላቸው ያውቃሉ። ታርጌታቸው ማርኬቱ ነው። እኛ ጋር ስንመጣ መንፈሳዊ ፊልሞችን ስናይ መጀመሪያ ስንሰራቸው ለአገልግሎት ብለን ነው። አገልግሎት ማለት ማርኬቱን አናይም፣ መልእክቱ ይድረስ በቃ በሚል ይሄ ራሱ ከ90% ላይ ፊልሙን እንትን ይገለዋል።
አትጨነቅም። ተዋናያን መረጣ ላይ እኔም ልስራ ካለ ሰው ትመድባለህ። ማሰልጠን አያስፈልግህም። እንደገና ካሜራ ለመምረጥ አትጨነቅም። ለምን? ለካሜራ ብለህ ገንዘብ አውጥተህ በኋላ ያንን የሚመልስልህ እንትን ስለሌለ ሁለት ነገር ቻሌንጅ ያደርገዋል የመንፈሳዊ እንትን ትላልቆቹ ምክንያቶች። አንዱ ሰይጣን ራሱ የክርስቲያን አርት ጉልበት ኖሮት እንዲወጣ አይፈልግም። በብዙ ነገር ነው የሚያደክመው። እንግዲህ አሁን አልዘረዝራቸው። ሁለተኛው የፋይናንስ አቅም በራሱ ትልቅ ቻሌንጅ ነው እና ፍላጎት እንኳን ቢኖር አቅም እንኳን ቢኖር ያንን ለመስራት እድሉ የለም። አቅም አለ። አሁን ለምሳሌ እኔ በእኛ ኤሪያ ያለውን ልውሰድልህ። እነ ጥላሁን፣ እነ ስዩም ተፈራ፣ እነ ደበሽ ተመስገን በጣም እንግዲህ ሀገራችን ቶፕ የተባሉ አርቲስቶች ናቸው። አስባቸው እነሱን እንደው በሚሊየንስ በሚቆጠር በጀት በጥሩ ፕሮዳክሽን ፊልም ቢሰሩ ማንም ሊያያቸው ይችላል። ነገር ግን የተሰራውን ፊልም ማርኬት ላይ ብትወስደው የሚፈለገውን ውጤት ሊያመጣ አይችልም። ለምን? አንድ ቻሌንጅ አለው ከሴኩላሩ ወለ አይደለም፣ ሰይጣናዊ የሆነ ጥቃት አለበት እንዳይታይ ምናምን። እሱ አንድ ሆኖ ነገር ግን ኦዲየንሳችን ራሱ ከፍሎ ለማየት ብዙም ኢንተረስትድ አይደለም። እኛ ጋር ድርጅቶች አሉ፣ ባንኮች አሉ፣ ሪል ስቴት አሉ፣ ኤንጂኦስ አሉ ምናምን። ብዙ ገንዘብ እኮ ያለበት ኤሪያ ብዙ አለ። እንደው ሳልጠቅስ እንዳላልፍ መካነ ኢየሱስ ቸርች ብቻ ነው ትልቅ ስቱዲዮ ነበራቸው። ለኢትዮጵያ ትልቁ ስቱዲዮ የነበረው መካነ ኢየሱስ ውስጥ ነበረ በፊት። ትኩረት ሰጥቶ ይህንን አርት በገንዘብ ምናምን ለመደገፍ እንግዲህ ሸክም ነው ይሄ እንጂ መምጣት ያለበት አንተ ጎትጉታ ታመጣው ያለው ሰው አልተገኘም ስቲል እንጂ የመስራት አቅም ጠፍቶ አይደል። እና እውነት ነው የክርስቲያንን ፊልም ከማየት እንደገና ደግሞ ራሱ የመልእክቱም ይዘቱ ሲሪየስነት አለው የኛ አይደል። ሲሪየስ ቅድስና ምናምን ሴኩላሩ ኩምክና አለው፣ ቀልድ አለው፣ ሂውመሪየስ ነው፣ ሮማንቲክ ኮሜዲ ነው አይደለ። እነዚህ ለሰው ኃጢአታዊ ፍላጎት የሚገፋፉ የሚያበረታቱ አክሽኖች ብዙ ይገቡበታል ማጣፈጫ ተብለው። እኛ ጋር እነሱ ልታስገባ አትችልም። እና እነዚህን ኤሌመንቶች ሁሉ አስበህ ስታደርገው ልክ ነው ክርስቲያን አርት ያን ያህል ጉልበት ሊኖረው አልቻለም። ወደፊት ምን ይሁን ነው እንግዲህ እግዚአብሔር በረዳን መጠን አቅሙ ያላቸው ሰዎች ኢንቨስት ቢያደርጉበት፣ አምነውበት፣ ተምረውበት በትክክል ቢያዩ ራሱን ይከፍላል እኮ። በአሁን ጊዜ ፊልም እንደ ድሮ አይደለም። ድሮ የስርጭት ምናምን ችግር አለበት። አሁን ግን ሶሻል ሚዲያው ጠቅላላ ክፍት ስለሆነ መጀመሪያ ፊልሙን ለመስራት ባለው ወጪ ላይ ጥሩ ኢንቨስትመንት ቢደረግበት ማንንም ሊያሸንፍ የሚችል ሊረታ የሚችል ፊልም መስራት ይቻላል። ችግሩ ምንድን ነው? ያው መነሻው በጀቱ በጣም ቻሌንጂንግ ስለሆነ ነው። እሺ ተመልካቾቻችን እያሳለፍን ያለው ከወንድማችን በርናባስ ጋር ነው። የዛሬውን ቆይታችንን በዚሁ እናጠናቅቃለን። በሚቀጥለው ሳምንት ከወንድማችን በርናባስ ጋር እንቀጥላለን። ለዛሬው ግን መልካም ቆይታ።